በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን የሚገኘው በእነጸማይ ወረዳ የተፈጥሮ ጸጋ የታደለና የባህል ብዝሃነት መገኛ ነው። ባለፉት ጥቂት ዓመታት ይህ ወረዳ በልማት ስራዎች አዲስ ምዕራፍ እየከፈተ ይገኛል። ዛሬ የምናየው የልማት ጉዞ በህዝብ ተሳትፎና በመንግስት ቁርጠኝነት የተመዘገቡ ስኬቶችን ነው። በወረዳው 3 ብሔረሰቦች ማለትም በና፣ ጸማይና ብራይ ላይ ይኖራሉ። 30 የገጠር ቀበሌያት፣ 4 የማዘጋጃ ቤቶች ከተሞች ይገኙበታል። አብዛኛው አርብቶ አደርና ጥቂት የአርሶ አደር የኑሮ ዘዬ በወረዳው ይስተዋላል። በዚህ አጭር ዘጋቢ ፊልም የበና ጸማይ የልማት ጉዞ በተሰኘ በወረዳው የመንግስትና የህዝብ ተስፋ ትጋትና ስኬት ቁርኝት እናስቃኛቸዋለን። ብልጽግና ፓርቲ በሀገሪቱ የመሪነት ሚና ከተረከበ ወዲህ እቅድን በተግባር መተርጎም ከጀመረ ሰነባብተዋል። ፓርቲያችን የተናገረውን የሚያደርግ ፓርቲ ነው። የጀመረውን ደግሞ የሚጨርስ ፓርቲ ነው። ስለዚህ ይህንን ፓርቲ ህዝባችንን የልማት ጥያቄ በጋራ ጥረት የምናሳካበትን ሁኔታ መፍጠር አለብን የሚል መልእክት ለማስተላለፍ ነው። የሰው ልጅ የልማት ተጠቃሚ ከመሆኑ የተነሳ የሚተገበሩ ልማቶች በዕለታዊ ኑሮው ለውጥ እንዲያመጣ ይፈልጋል። ከዚህም በተጨማሪ አቅም የሌላቸው መደገፍ የፓርቲው ግንባር ቀደም ተግባር ነው። በበጎ ፈቃደኞች፣ ወጣቶች፣ በተለይ ዜጎች የቤት ባለቤት እንዲሆኑ ከማድረግ አኳያ ትልቅ ውጤቶች ተመዝግበዋል። እንግዲህ ብልጽግና ፓርቲ የሚመራው መንግስት በተለይ ዜጎች ላይ ይሰራል። ዜጋ ተኮር ነው። ስለዚህ ይህንን ደግሞ ውጤታማ ለማድረግ በገጠሪም በከተማም በዘመናዊ ደረጃም እንዲሁም ደግሞ በባህላዊ መንገድ የተሰሩ ከ200 በላይ ቤቶችን በመስራት ምንም ቤት ለሌላቸው አረጋውያን፣ አቅመ ደካሞች ማስተላለፍ ተችሏል። አመራሩ በፓርቲው ውስጥ የተሰጠውን ልማታዊ ተልዕኮ በአግባቡ እንዲፈጽም በወረዳው የሚደረጉ የስምሪትና ክትትል ስራዎች የሚበረታቱ ናቸው። አመራሩን ደግሞ በአፈጻጸም የማየት እንደገናም ደግሞ ምን አክል በማህበረሰብ ውስጥ ለውጥ አለ የሚለውን መስክም ምልከታም እናደርጋለን። በዛ ነው የአፈጻጸም ግምገማዎችን የምናደርገው። እንደገናም ደግሞ በተለይ እነዚህ ከወረርሽኝ ጋር ተያይዞ የሚፈጠሩትን ማህበረሰቡን ንቅናቄ ስራዎችን በዛ ልክ ነው የምንመራው። ግብርና የወረዳውን የኢኮኖሚ ጀርባ አጥንት ነው። ወረዳው አርብቶ አደሩን ወደ ከፊል አርሶ አደርነት ለመቀየር ባደረገው ጥረት በመስኖ ልማት አበረታች ውጤቶች ተመዝግበዋል። ስለሆነም ከልማዳዊ ግብርና አርሶና አርብቶ አደሩ ተላቆ የዘመነ ግብርና ውስጥ እንዲገባ በወረዳው የሚስተዋለው ነገር አበረታች ነው ይላሉ ዋና አስተዳዳሪው። እንግዲህ ከዚህ በፊት በበሬ ነው አብዛኛው ሲያርስ የነበረው። አሁን ደግሞ ወደ መካናይዜሽን በትራክተር ወደ ማልማት አርሶ አደሩ አርብቶ አደሩ እየተሸጋገረ መሆኑን ማየት ተችሏል። በዚህም ከ4500 ሄክታር በላይ አርብቶና አርሶ አደሮች በመካናይዜሽን እርሻ ማረስ የጀመሩበት ትልቅ ውጤት ነው ብሎ መውሰድ ይቻላል። የተሻሻለ የአስተራረስ ዘዴ ውጤታማነት በስፋት እየታየ መሆኑን ዋና አስተዳዳሪው አክለው ገልጸዋል። ሌላው የኩታ ገጠም እርሻ ነው። በዚህም ደግሞ በተለያዩ የሰብል አይነቶች ከ1950 በላይ ሄክታር መሬት አንድ አይነት ሰብልን በማልማት ምርታማነቱ ከዚህ በፊት በኩንታል 60 ከነበረበት በከፍተኛ ሁኔታ ከፍ ለማድረግ ጥረት ተደርጓልና ይሄ ኩታ ገጠም እርሻም በተለይ የእንጨት ክላስተር ላይ እንደዚህ በቃቆ ክላስተር ላይ በስፋት በሽንኩርት እና በሌሎችም የሰብል አይነቶች ከፍተኛ ውጤት ያመጣ መሆኑን ማየት ተችሏል። በወረዳው የወተት
የዶሮና እንቁላል፣ የአትክልትና ሌሎችም ክላስተሮች በመሰየም እውን ለውጥ እየታየበት ይገኛል። ከልማት ትሩፋት አኳያ በርካታ በተለይ የመንደሮችን የዶሮ መንደር፣ የስጋ መንደር፣ የአሳ መንደር፣ የንብ መንደር በማደራጀት አርሶ አደሩ እንደዚሁም አርብቶ አደሩ ከፍተኛ የሆነ ለውጥ የኢኮኖሚ ለውጥ እንዲያመጣ ከዚህም አልፎ ደግሞ ልጆቻቸው የተመጣጠነ ምግብ እንዲያገኙ ትልቅ አስተዋጽኦ አድርጓል። ስለዚህ ስታንዳርዱን የጠበቁ የመንደሮችን በመፍጠር ረገድ ትልቅ እምርታ ተመዝግቧል ማለት ይቻላል እና በዚህ በተለያዩ ቀበሌያት በተሰሩ ስራዎች በተደራጁ መንደሮች ያሉ አርሶና አርብቶ አደሮች ከፍተኛ ጥቅም እያገኙ መሆኑን ከነሱ አንደበት መስማት መቻል ይሄ ትልቅ ስኬት ነው ብሎ መውሰድ ይቻላል። ቀደም ሲል የትራንስፖርትና የንጹህ መጠጥ ውሃ ችግር የነበረባቸው አካባቢዎች ዛሬ የመሰረተ ልማት ተጠቃሚ እየሆኑ ነው። ይህም የንግድ እንቅስቃሴውንና የማህበረሰቡን ኑሮ አቅልሏል። እሺ ያው እንደ ማዘጋጃ ቤት ከተማው ከተቆረቆረ ብዙ አመታትን ያስቆጠረ ከተማ ነውና ያው ከዚህ በፊት የብዙ ጥያቄና በጣም እድሜ ጠገብ የሆነ የህዝቡ ጥያቄ ምንድነው የንጹህ መጠጥ ውሃ ጋር ተያይዞ አንዱ የህዝቡ ጥያቄ ነበረ። ያው ይሄ ውሃ ከተፈታ በኋላ ያለው የህዝቡ ኢኮኖሚም ያደገበት አግባብ አለ። በአንድ ጀሪካን እስከ 30 ብር የሚቀዳበት ሁኔታ ነበረ። ከዚህ በፊት በባጃጅ በሁለት እግር ርቀው ሄደው ነበርና የተለያዩ ምንጭ ውሃም የቆሸሸ ውሃ አሸዋ ጭሮሽ ምናምን እየተፈለገ ነበርና አሁን ላይ ግን ያለው ነገሮች ያኛ ችግሮች ተፈተው ማህበረሰቡም ውሃ የተጠቀመ ይገኛል። አዳዲስ መንገድ ስራዎችን በሚመለከት በግል ድርጅቶች እንደዚሁም ደግሞ በአጋር ድርጅቶች እና በህብረተሰብ ተሳትፎ አዳዲስ መንገዶችን ከ69.4 ኪሎ ሜትር በላይ ከ40 ሚሊዮን ብር በላይ በሚፈጅ ወጪ ከአልዱባ አልቴ አርጉዴ ወደ 9.4 ኪሎ ሜትር በኤልኤልአርፊ ፕሮጀክት እንዲሁም ደግሞ ከአልቴ አርጉዴ እስከ ታች እርሻ በላይነህ ክንዴ ድረስ ወደ 38 የሚሆን በግል ኢንቨስትመንት መንገድ ስራ መስራት ተችሏል። ሌላው በዚህ ረገድ በውሃ የተሰሩ ስራዎችን በተመለከተ ወደ 28750 ሰዎች ናቸው የንጹህ ውሃ መጠጥ ተጠቃሚ የነበሩት። አሁን አጠቃላይ እንግዲህ እንደ ወረዳ ሽፋናችን የነበረው በገጠርም በከተማም 32.5% ነው። በእነዚህ 2 አመታት ብቻ ሽፋኑን ወደ 44% ከፍ ማድረግ የተቻለ መሆኑን ያሳያልና ይሄ ትልቅ ለውጥ ነው። በአጭር ጊዜ ውስጥ የመጣ ትልቅ ለውጥ ነው። ወደ 38850 ሰዎች የንጹህ መጠጥ ውሃ እንዲያገኙ ከፍተኛ ጥረት ተደርጓል። የትምህርት ጥራትንና ተደራሽነትን ለማረጋገጥ በተከናወኑ ስራዎች የተማሪዎች ቁጥር በከፍተኛ ሁኔታ ጨምሯል። የትምህርት ቤቶች መሰረተ ልማቶች ከቅድመ አንደኛ ደረጃ ጀምሮ ተገንብተዋል፣ እየተገነቡም ይገኛሉ። በጤናው ዘርፍም የእናቶችና የህፃናትን ሞት ለመቀነስ የተሳካ ስራ ተሰርቷል። የህክምና ማዕከላት የውስጥ አደረጃጀቶችም በሰፊው ለውጥ ታይቶባቸዋል። የተገነቡ መሰረተ ልማቶች በአካባቢው ያለውን ማህበረሰብ ረጅም ርቀት ተጉዞ አገልግሎት ለማግኘት የሚጉላላበትን በማቆም በቀላሉ በአቅራቢያ እንዲገለገሉ አድርጓል። በሌላ ጎኑ ደግሞ የገቢ አሰባሰቡን በማቀላጠፍ ገቢውን በብዙ እጥፍ ጨምሯል ይላሉ። የቃቆ ገበያ ማዕከል አሁን ያለንበት ቦታ የተሻለ ከዚህ በፊት የህዝቡ ጥያቄ ነበርና እንደ ማዘጋጃ ቤት ገቢም ከዚህ በፊት በእንጨት ነበርና ትንሽ ቦታ ላይ ሆና
በእንጨት ነበረ ግብይቱ፣ አጥሩ በእንጨት ነበረ። በዛ ላይም ውጪ ላይ ነው ብዙ እንደ ክላስተሩ ከተለያዩ ከአጎራባች ዞን ከአጎራባች ወረዳዎች የሚመጡት ከብቶች ሁሉ እቺ የገበያ ማዕከል ላይ ቃቆ ላይ ነው ብዙ መገባዩትና ያም ጥያቄ የህዝቡ ጥያቄ ነበርና የገበያ ማዕከል ትልቅ የገበያ ማዕከል ያውን ያለንበት የተሰራበት አግባብ ነበር። በዛ ልክ ደግሞ ይሄ ገበያ ማዕከል ከተሰራ በኋላ ማዘጋጃውና ማህበረሰቡ ወይም ከተማው ምን ተጠቀመ የሚባለው ላይ ኢኮኖሚካሊ ከዚህ በፊት ከዚህ ገበያ ከዛ በፊት ያለው ገበያ ላይ ምን ሰበስበው ጥቂት ነበር። ጥቂት ገንዘብ ነው ገቢ የምናደርገው የመንግስት ገቢ መግባት ያለበትም ሳይገባ ያመለጠም ነበርና በህገወጥ ነጋዴዎች በህገወጥ ደላላዎች በብዙ ቻሌንጆች ሆኖ እስከ 15000 እስከ 20000 ብር ነበር በአንድ ገበያ ከዚህ በፊት የሚሰበሰበው። አሁን 3 እጥፍና 4 እጥፍ ያደገበት ገቢው ሁኔታ አለ። በአንድ ገበያ እስከ 120000 እስከ 150000 የሚሰበሰብበት ሂደትም አለ። ከዚህ በፊት ውሃ የለም ነበር። ከዛ ነው እዚህ ስንማር ውሃ እዛ ምንጭ ውሃ ነው የምንጠጣው። ድሮ እዛ ውሃ አለ ዳገት ላይ ማለት ነው። እዛ ሄደን እየጠጣን ነበር እየቀዳን ነበር ልጅ ያለው ማለት ነው። ከዛም እሷም ትቸገራለች። እኔ ግን ይሄን መሸከም አልችልም። የግድ ውሃ ስለሌለ እዛ ሄደን ቀተን እንመጣው ማዘርን ለማገዝ ማለት ነው። ከዛ እንቀዳለን ስደርቅ እዛ እናዳለን። ከዛ ስደርቅ ባምባው እዚህ ካለ እንመጣለን ከሌለ ግን ያስቸግራል። እንደዛ ያደረገ ነበር ከዚህ በፊት ማለት ነው። አሁን ግን ጥሩ ነው። ከሁለተኛ አመት ኮሌጅ የተማርኩ ነበር። እዚህ ስመጣ በጣም በሆነው ስትካት ደስ ብሎኛል። በእናጸማይ በቱሪስት መስህብነቱ ይታወቃል። ሰላምና ጸጥታ በመረጋገጡ የቱሪስቶች ፍሰት እየጨመረ ሲሆን ህዝቡም በሰላም ግንባታና በልማት ስራዎች በንቃት እየተሳተፈ ይገኛል። በተለይ እንደኛ ወረዳ አሁን የሚነሱ ነገሮችን ቶሎ ምላሽ ለመስጠት የተቋቋመም ኮሚቴ አለ። ስለዚህ በዛ ኮሚቴ ደግሞ ችግሮች እየበለጡ ወይም እየባሱ ሲሄዱ በዛ ኮሚቴ የሚታዩበትንም ደግሞ ምቹ ሁኔታ ያው ከላይ ጀምሮ የተመቻቹ ነገሮች ስላሉ ከነዛ ጋር በጋራ እየሰራን አሁን የከፋና ለወረዳው ስጋት ወይም ለዞናችን ስጋት የሚሆኑ እንደኛ ወረዳ ቀጠናዎች የሉንምና ያሉንም ደግሞ ትንሽ የሚፈጠሩትንም በሰላም ውይይት ባላባቶችን የሀገር ሽማግሌዎችን የጸጥታ አካል በጋር ሆኖ በመናበብ የሰላሙን ስራ ያው በሰፊው እየሰራን ነው ያለነው። በርካታ ቱሪስት መስህብ ቦታዎች አሉ። እነሱም አሁን እዚህ እንደምንገኘው የበና ወጣት ልጆች ትናንሽ ልጆች በእንጨት የሚሄዱ አንዱ ከመስህብ አንዱ ነው። እነ ግራይቴ ጌቲ እነ ጉላሌ ዋሻ እና ሌላው በበና ጸማይ በብራይሌ አካባቢ ፕሉሃ አለ። ባፎ ያው መንገድ ተመቻችቶ አላለም። ባፎ እነ ትክል ድንጋይ ብዙ መስህብ ቦታዎች አሉ። አሁን ላይ እንደ ቱሪስት መስህብ ሆኖ አንዱ ስቲ ኮኪንግ ብሎ በደቡብ ኦሞ ላይ በከፍተኛ እንግዶች ፕሮግራም አይተነር አስገብቶ የሚመጣው አንዱ ይሄ ነው። ወጣቶችና ሴቶች በልማት ተግባራት የአንበሳውን ድርሻ የሚይዙ ናቸው። ስለሆነም የነሱ ተጠቃሚነት የሀገሪቱ ብልጽግና ህያው እንዲሆን ያደርጋል። ምን ያክል ወጣት ተጠቃሚ ሆነ የሚለውን ደግሞ በእኛ በፓርቲ እንገመገማለን። ምን ያክል ወጣት ተጠቀመ፣ ምን ያክል ወጣቱ ነው ውጤታማ የሆነው የሚለውን በአፈጻጸም ያው እኛ የምንገመግምና ታች ቀበሌው ወይም ወጣቱ በትክክል ተጠቃሚ ሆኗል የሚለውን በእኛ በስራ አመራርም እንገመግማለን። እንደገናም ደግሞ በአመራሩ ውጤታማነቱን የምናይ ይሆናልና እሱ ላይ በደም በተለይ በዚህ በ2018 አሁን በቅርብ ጊዜ አሁን ወጣቶች ሴቶች ተደራጅተው ወደ ልማት እንዲገቡ ተደርጎ አሁን ወደ እንቅስቃሴ ገብቷል። በተለይ በሮማን ፋውንዴሽን የተጀመሩ ስራዎች አሉ። እነዛንም አጠናክሮ እንዲቀጥል የኛ ፓርቲ ልዩ ድጋፍ ይሰጣልና አሁንም በመስጠት ላይ ነው ያለነውና ወጣቶችና ሴቶች የሌሉበት የትኛውም ልማት ልናሳልጥ አንችልምና ይሄን ደግፈን እየሰራን ነው ያለነው። ያው ማህበር ላይ እኛ ተደራጅተን ኦሎሞስት እኛ ወደ 6-7 አመት ገደማ ነው ማህበር ከተደራጀን። ያው ተደራጅተን
በሰራን ባለም በራሳችን ለራሳችንም ከራሳችን አልፎ ለማህበረሰቦችንም ተጠቃሚ ከማድረግ አንፃር ብዙ እንትም የሰራናቸው ስራዎች አሉ። እኛም ከዚህ ስንደራጅ ምንም ያልነበረ ቢሆንም አሁን ላይ ትንሽ የራሳችን እለት ጉርሻ ከዚህ ስራ እናም አንዳንዳችን ማህበር ውስጥ ያለን አሉ ሞተርም በዚህ ስራ ላይ ተሯርጦ ሞተር ገዝቶ ያው ከዚህ ስራ ላይ ብዙ የተጠቀመን ያለና እንደኛ ቀበሌ ወጣቶች ማሳ አለን 2 ነው ወጣቶች ማሳ የዚህን ውስጥ ላይም ወደ 4 ሄክታር የሚሆን አለ። በዛ ካርሾ ነው ሲምባልም ወደ 1 ሄክታር ነጥብ 5 አለ እና የዚህ ንዑስ ውሃ ትንሽ ቦታው ራቅ አለና ውሃ አንጻር ትንሽ ይቸገራሉና የተወሰነ አግኝተዋል። ግን ያ ወደዛ ውሃ አጠገብ ያለው ላይ በጣም ብዙ ወጣቶች ናቸው ራሳቸውን የቀየሩት። አቻምና 5 ወጣቶች ነበረ እዛ ላይ ተደራጅተው ሽንኩርት ያለሙት በሮማን ፋውንዴሽን ምግብ አቅርቦት በትምህርት ቤት ምናምን በዛ ፍሬሽ ፉድ ለማቅረብ እዛ ተደራጅተው የተወሰኑ ሴቶችም ነበረ እና በጣም ራሳቸውን ቀይረዋል እንዳልኩት ማለት ነው። ሞተር የገዙትም አሉ፣ ብዙ ስራ የሰሩትም አሉ፣ ቤት የሰሩትም አሉ እና መንግስት ለነሱ በቀበሌ በኩል ምረት ያዘጋጃለው በዛ ላይ ያለሙ ነው። አሁንም ቡን አለሙት እንትን ብለው ሽንኩርት አፈሰዋል አብቅለዋል ማለት ነው። መንግስት ወላይነና ይከልቲ ለኛ መንግስት ማገዝ የቻለው ይሄ መንግስት ለኛ ያገዘው አንደኛ ባለሙያ ለኛ ቀጥሮ ባለሙያ እኛን ዞሮ ትምህርት እየሰጠን በቴክኖሎጂ እንድናደግ ለኛ መንግስት አድርጎናል። ይሄ መንግስት አሁን ላይ ብዙ አይነት ማለት ብዙ ጊዜ ሽንኩርት ዘርቼ እስከ 4 አመት ምናምን ሽንኩርት ስለዘራሁት ከ300,000 ብር በላይ አግኝቻለሁ። 300,000 ብር በላይ አግኝቼ 2 ሞተር ገዝቻለሁ። 2 ሞተር ከገዛ ወዲህ አሁን ደግሞ ያለኝ እቅድ ከተማ ላይ ቦታ ገዝቼ ትልቅ ቤት መስራት ፈልጋለሁ። ራስን መቀየር ፈልጋለሁ። ኮልታ ከሳቀቲና ከኮላካ ምናልባት ማንካን ማናሽ ኩሉ ትራፍኒ ኮላክ ልቡ ካልገሰና የኪኒ ኮላክ ባዲኔታ አነጋዶለኝ ዳይ ኩተና ወዳጋሎ ወጅጋ ኤሚ ነገሩ ተኑ እክን ዋይት ይህ ስራ ላይ ከገባው 4 አመት ሆኖልኛል። ስራውን ከሰራት ወዲህ መጀመሪያ ሞተር ነው ገዛውትና ሞተር ጋር የተንቀሳቀስኩት አሁን ሰፋ አርጌ ስራውን እየሰራው ነው እና ስራን አሁን በዚህ ሁኔታ ከቀጠልኩት ወደፊት ያለው ያቀድኩት እቅድ ኦብጮ የመተከል ሀሳብ አለኝ። ከዛ አልፎ ተርፎ ደግሞ የተወሰኑ ወጣቶች ጋር አንድ ላይ ተደራጅተን ሰርተን ማኪና ለመግዛትም አቅደናል። እንደዛ አንተ እቅድ ነው ያለኝ ነው አለ አጋል ጋል ወጥቶ ጉዱ ጎሪያ ጉዱ ኻፍ በየኖ ፍንዲጋ ቋልጋሉ ሲንክ አንተ ፍንዲቅ ተኑስ መጋሸ ዲንጉራ የበና ጸማይ ወረዳ የልማት ስኬቶች የነገ የብሩህ ተስፋ ማሳያዎች ናቸው። የተጀመሩ ስራዎች ተጠናክረው በመቀጠል ወረዳው የብልጽግና ተምሳሌት እንዲሆን ይሰራል ተብሎ ይጠበቃል። እኛም ለዛሬ ያዝነውን በዚህ እንቋጫለን። ቸርን ሰንብት።